ምንድነው? አሰማም እንዴ ስጠራክ? ለምንድነው ሽንት ቤቱ እንዳለ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? አንተን እኮ ነው የማናገረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያ የበላሁት ምግብ በምን አንጀቴ ጨክኜ ጉርጓድ ውስጥ እንትን ሄለው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጨካኝ ድፍረቴ እንዴት እንደመጣሁ ራሴ ነው። እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ሊሆንበት ይችላል ልጁ ማለት ነው። ማርያም